ሾው ስፒድ ኢትዮጵያ ፓርት 2 ለአንተ ብቻ የተዘጋጀ የእንግሊዝኛ ትምህርት። ኦኬ እኔ እውነቴን ነው ስትል በእንግሊዝኛ አይ አም ስፒኪንግ ዘ ትሩዝ ምናምን ሳይሆን ካፕ እና ኖ ካፕን ዛሬ እናያለን። ካፕ ሲሆን ዳትስ ካፕ ካልክ ይህ ነገር ውሸት ነው ስትል ነው። ለምሳሌ ዳትስ ካፕ ብሮ ዩ ናት አ ፋን ኦፍ ሚ ካለ አየዋሸ ነው አንተ አታደንቀኝም እያለ ነው ማለት ነው። አንተ ደግሞ ስትናገር you can say I'm a huge fan no cap ካልክ ደግሞ እውነቴን ነው ምናምን ስትል ደግሞ no cap ትላለህ። so cap ምንድነው አለ ውሸት ሲሆን አይ የዋሸህ ነው ምናምን ከሆነ that's a cap ትላለህ። that's a cap የዋሸው አይደለም እውነቴን ነው ሲሆን ደግሞ no cap I'm a huge fan of you speed no cap I'm a huge fan of you no cap ካልክ በቃ የዋሸው አይደለም እውነቴን ነው ስትል የምትጠቀማት ኤክስፕሬሽን ነች። so ይሄንን ይመስላል ፓርት 2 ፓርት 3 ፓርት 4 እያለን ስፒድ እስኪመጣ ድረስ ይሄንን 2 ሳምንት እንግሊዘኛን ትንሽ አንድ ስቴፕ ከፍ ለማድረግ እንሞክራለን። ግን አትሳቀቅ፣ አሁን ያለህ እንግሊዘኛን በጣም ጸደይ ነው። ትንሽ ለማሻሻል ያክል ነው እንጂ በጣም አሪፍ ነው። እንወዳለን። ይቅና